ሜሎስ ይስማዕከ ወርቁ ክፍል 2 እርምጃ 3 የዳኛ ናጊብ ግቢ በሰው ተጨናንቋል። ከቀጨኔ ከችሎትና ከዘበኛ ሰፈር የመጡ የሎዛ የምረቃ ስነ ስርዓት ታዳሚዎች ግቢውን ወራውታል። የኑሮ ሁኔታ ባያወላደውም የዚህ አካባቢ ነዋሪ ደስታና መከራን ተገን በማድረግ የመሰባሰብ ጥሩ ልማድ አለው። ያለ የሌለውን አሟጦ ለሎዛ የምረቃ ስነ ስርዓት ድምቀት የውስኪ አንገት እያነቀ ከተፍ ብሏል። በጠባዩም በምግባሯም ወደር የላትም ተብላ ለመሰከረላት ሎዛ ቢያንስ እንጂ በዛ ብሎ ያሰብ አልነበረም። የአካባቢው ጎረምሶችም ይህችን ቀን ምክንያት በማድረግ ውበቷን ለማድነቅ እድል በማግኘታቸው ጭምር እቅፍ አበባዎችን እያበረከቱ ተንቦክ ያለ ጉንጯን ስመዋል። የሎዛ እናት ማረማዊት በላይ ሽር ብትን በማለት ላይ ናት። ሎዛ የድግሱ ተቃዋሚ እንደሆነች በማመኗ ይህን ሁሉ እንግዳ ስትጠራ እንዳትሰማ አድርጋ ነው። ደስታ የራቀውን የሎዛን ፊት ተመልክታ ስታበቃ ቀረብ አለችና በጆሮዋ አንሾካሾኮች። ያስቆረፋት ድግሱ ነው ብላ በማሰብ ልጄ ላንቺ ያልሆነ ለማን ሊሆን ነው? ዓይንሽ እስኪ ቀላ አንብበሽ አንገትሽ እስኪለጋ አቀርቅረሽ እኮ ነው ለዚህ ማድረግ የበቃሹ። እንደ ሌሎች ዘለሽ አላገኘሹ። ታይ እንጂ ልጄ ሰው ፊት አይቆረፍም አለቻትና ጉንጯን ሳም አድርጋት እንግዳዋን ወደ ማስተናበር ተመለሰች። ወዲያው ዳኛ ናጊብ ወደ ሎዛ ቀረብ አለና ስለተፈጠረው ነገር ለእናቷ እንዳትናገር አስጠነቀቃት። ሞት የፈረድኩበት ወንጀለኛ ከእስር ቤት ወጥቶ እያሳደደኝ እንደሆነ ከነገርሻት እናትሽ ተዝለፍልፋ እንደምትወድቅ መጠራጠር የለብሽም። እናትሽ ስሜቷ ስስ ከመሆኑም በላይ ለእኛ ያላትን ስሜት ታውቂያለሽ። በዛም ላይ ልብ ድካም እንዳለባት ታውቂያለሽ ብሏት ዘወር ሲል ሎዛ ግራ እጁን ጎተት አደረገችው። ምን አስበሃል? ሎዛ ተቁለጨለጨች። ለጊዜው ምንም ያሰብኩት ነገር የለም። ምን ማሰብ እችላለሁ? ይህን ለኔ ታየው። ፊትሽ ላይ ጭንቀት እየተነበበ ነው። እንግዳዎችሽን ማስቀየም የለብሽም። ይህ ፊትሽ አይገባቸውም እሺ አላትና ወደ እንግዶቹ ተመለሰ። ሎዛ የተቋጠረ ፊቷን በግድ ለመፍታት ሞከረች። በዚሁ ጓደኛዋ ኮል እቅፍ አበባ ይዛ መጣች። ኮል የትምህርት ፍላጎት ስላልፈጠረባት ገና 2ኛ ዓመት ላይ የዩኒቨርሲቲ ትምህርቷን ያቋረጠች ጓደኛዋ ናት። ቤተሰቦቿ የቦሌ ቱጃሮች በመሆናቸው ይሁን እንጃ ትምህርቷን በማቋረጧ ይህ ነው የሚባል ተጽዕኖ አላሳረፉባትም። ዩኒቨርሲቲ ስትገባ በተገዛችላት ብራማ ያሪስ መኪና ነበር ወደ ሎዛ የምረቃ ስነ ስርዓት የበረረች። ዩኒቨርሲቲ ስትገባ በተገዛችላት ብራማ ያሪስ መኪና ነበር ወደ ሎዛ የምረቃት ስነ ስርዓት እየበረረች ከተፍ ያለችው። የዩኒቨርሲቲ ጓደኞቿ እንደ ተማሪ ሚስድ ኮል ፈጣን በመሆኗ ነበር ሚስድ ኮል የሚል የቁልምጫ ስም ያወጡላት። የቀድሞ ስሟን ቀይራ ኮል የሚል ስም ለራሷ ያወጣችው ለምን እንደሆነና የስሟ ትርጓሜ ምን ማለት እንደሆነ ጓደኞቿ ሲጠይቋት መልሷ ሚስጥር ነው። ኮል እኮ የወንድ ስም ነው ሲሏት ደግሞ በአባቴ ወንድ ነኝ ትል ነበረ። ኮል አዲስ አበባን በአንድ እግሯ የምታቆም ጨፋሪ በመሆኗ ትምህርት ቋቋለኝ ብላ በአንድ ባልታወቀ ቀን ዩኒቨርሲቲውን ለቃ እስክትወጣ ድረስ ለመዝናናት የፈለገ ተማሪ የእርሷን ጭራ ከተከተለ እንደ ልቡ ሲዘልም የማደር እድል ይገጥመው ነበር። ከማንም ለመላመድ አፍታ የማይፈጅባት ኮል ወንድንም ካጠመደች እንደማያመልጣት ይነገርላታል። የሀብታም ልጅ ትሆን እንጂ ለገንዘብና ለቁሳዊ ነገሮች ግን ስግብግብ እንደሆነች ትታማለች። ከሎዛ ጋር የተዋወቁት ዩኒቨርሲቲ ውስጥ የአንድ ዶርም ተጋሪ በነበሩበት ወቅት ነበር። የሎዛና የኮል ጠባይ በብዙ ፈርጁ የማይመሳሰል እንዲሁም ተቃራኒ የሚባል እንደሆነ ቢታወቅም ኮል ዩኒቨርሲቲውን ለቃ ወጥታም ጓደኝነታቸው አልተቋረጠም። ከምንጊዜውም በላቀ ሁኔታ በቅርቡ ኮል ወደ ሎዛ መመላለሷን አጣጥፈዋለች። ለሎዛ እስኪደንቃት ድረስ በቀን 3-4 መደዋወል አብዝታለች። ይኸው የምርቃቷ ቀንም እቅፍ አበባ ይዛ ከተፍ ብላለች። ሎዛ
ኮል ገና ከበር ስትገባ ነበር ፈገግ ብላ የተቀበለቻት። የኮል መምጣት በአባቷ ምክንያት የተፈጠረባትን ጭንቀት በመጠኑ እንደሚያስታግስላት አምናለች። ኮንግራሎዝ የኔ ቆንጆ፣ ዋው አምሮብሻል አለችና ኮል ጉንጯን ስማ እቅፍ አበባ በረከተችላት። ኮል ስለመጣሽ ደስ ብሎኛል፣ አመሰግናለሁ አለች ሎዛ አበባውን እየተቀበለች። ጎንትላ ወሬ ልታስቀጥላት ስትልም በጣም ውብ አበባ ነው፣ አርቲፊሻል ሆነ እንጂ እስካሁን ከተሰጠኝ ሁሉ ያምራል በማለት ታረበቻት። ህይወት በቅስፈት ተሰልችታ ለመጣሏ ዋስትና እንደሌላት አርቲፊሻል አበባ ናት እባክሽ አለች ኮል ከንፈሯን ሸርመም አድርጋ። ህይወት ለእኔ እንደ አርቲፊሻል አበባ ከሩቅ ውብ ከቅርብ ጥበብ ናት። እረ መፈላሰፍ! ህይወትን በጥበብ ካልያዟት ከውበት ወደ ጡብነት ትለወጣለች። አናጢዎች ወደ አስጌጧት የመቃብር ጡብነት። ኮል ጨምረሻል። ባናርስም እናጣምዳለን አለች እየጠራ የነበረውን ተንቀሳቃሽ ስልኳን ከቦርሳዋ ለማውጣት እጇን እየሰደደች። ህይወትን በጥበብ ለመምራት ግዴታ ትምህርት አያስፈልግም። በትምህርት ቢሆን ኖሮ ስንቱ ፕሮፌሰር ጠጉሩን አጎፍሮ ባልቀረ ነበረ። ቦርሳዋን ስትጎረጉር የስልክ ጥሪዋ በቃ። አውጥታ ሚስኮሉን ተመለከተች። ዶዶ የሚል ስም የተመዘገበ የስልክ ቁጥር ነው። ስልኳን ወደ ቦርሳዋ መለሰችውና አይኖቿን ሎዛ ላይ ተከለች። እስከ ዛሬ ለትምህርት ያለሽ ጥላቻ አልረገበ ማለት ነው? ለነገሩ አልፈርድብሽም አለች ሎዛ የኮልን አይኖች እየተመለከተች። ለምን? የዘመኑ መሪዎቻችን የተማሪውን ኃይል ድንጋይ ሲያስፈልጡ ስላየሽ ነው። ለምን እንዲህ እንደሚያደርጉ ታውቂያለሽ? የስራን ክቡርነት ለማስተማር ነው። አይደለም። ታዲያ ለምንድን ነው? ኮምፕሌክስ ነው። ያም ኮምፕሌክስ ያኔ ጫካ ሲገቡ ብዙዎቹ ትምህርታቸውን አቋርጠው ነበር። ጦርነቱን በተልዕኮ አሸንፈው ቤተ መንግስት ሲገቡ በተልዕኮ ለመማር ሞከሩ። ሆኖም አልተሳካላቸውም። አእምሯቸው ደንሶ ስለነበር ከጦርነት ስልት በቀር ትምህርት ሊቀበል አልቻለም። ቀና እንደገቡ ከ40 በላይ የሚሆኑ የአዲስ አበባ ዩኒቨርሲቲ ምሁራንን አባረው የቀሩትን ገድለው በቀላቸውን ለመወጣት አስበው ነበር። አልበቃቸውም። ትውልዱ እንደነሱ ደነዝ ሆኖ እንዲገዛ ስለሚፈልጉ የትምህርትን ጠቃሚነት ዝቅ በማድረግ ሚናቸውን ቀጠሉ። ተመርቆ ሲወጣ ድንጋይ ያስፈልጡታል። ስለዚህ ትውልዱ ሳልማርም ድንጋይ መፍለጥ እችላለሁ ሲል ጀመረ። አክሱምን የወቀሩ ላሊበላን ያነጹት ጥበበኛ እጆች ከድንጋይ ጋር መፋለም ጥንትም የተካኑበት ነው። በቃሽ ሎዛ አለች ኮል እንደገና እየጠራ ያለ ስልኳን እያወጣች። ፖለቲካ የተመረቅሽበት መሆኑን አውቃለሁ። ፖለቲከኛ ግን ባትሆኚ ነው የምመክርሽ። የኢትዮጵያ ፖለቲካ ያሳኝካል እንደ ማስቲካ ብላ ሳቀች። አንቺ ሜሊክ ነው ደጋግሞ እየደወለ ነበር። ለምንድነው ስልክሽን የማታነሽለት? ዱባይ ሆኖ ደውሎልኝ ነበር። በስጦታ ሊደልለኝ ይፈልጋል። ደረቅ ነገር ነሽ ሎዛ። ወዶሻል እኮ በፍቅርሽ ወድቆልሻል። እውነቱን ስነግርሽ ለአንቺ የተፈጠረ የሚመስለኝ ወንድ እርሱ ነው። ቆንጆ ነው። በዛ ላይ ሀብት አለው። በዛ ላይ ከልቡ አፍቅሮሻል። ከዚህ በላይ የምትፈልጊያለሽ? አንቺ አናግሪው ይልቅ። ኮል ደጋግሞ እየጠራ ያለውን ስልክ ለሎዛ ሰጠቻትና ወደ ማራማዊት ተራመደች። እንኳን ደስ አለሽ። ኮል ማራማዊት ላይ ተጠመጠመችባት። እንኳን አብሮ ደስ አለን ኮል አለችና ማራማዊት ጉንጯን አገላብጣ ከሳመቻት በኋላ እጇን ይዛት ወደ ውስጥ ገባች። ጠፍተሻል እኮ ኮልዬ፣ ነይ እስኪ ተቀመጪ አለችና ሳህን አስጨበጠቻት። ኮልዬ ከበፊው በደንብ አንሺ፣ አብረን እንበላለን። ይገርምሻል ደፋ ቀና ስል እስካሁን እህል ውሃ አልቀመስኩም። እኔን ማርዬ፣ አረ በደንብ ነው የማነሳው። ታውቂኝ አይደለም? ይህን ባጠገቤ ማልፎ አያውቅም። ኮል በደስታ ተፍለቀለቀች። ማራማዊት በኮል የተለመደች ንግግር እየሳቀች መጠጥስ ምን ይሁንልሽ? ውስኪ ወይስ ቢራ? ይህም ቢራ ነው ማርዬ፣ ወይን ነው እንጂ ቢራ የግንበኛ መጠጥ ነው አለች ኮል ሰሃኑን ሞልታ እየተመለሰች። ማራማዊት እየተንከተከተች ወይን ከብርጭቆ ጋር ይዛላት መጣችና ከኮል ጎን ተቀመጠች።
ላንቺስ ብርጭቆ ያዥ እንጂ። አይ ደግሞ ሰክሬ እንግዳ መሳቅ ያልሆን? ከመሽ ጀምሮ ነው በአንድ ብርጭቆ ወይን የሚሰከረው አለችና ኮል ብድግ ብላ ብርጭቆ ይዛ ተመለሰች። እንዲያውም ከምግብ በኋላ አንድ ብርጭቆ ወይን ምግብ ለማዋሃድ ይጠቅማል። በዛ ላይ ለበሽታ መጎንጨት አለብሽ። የድግሽ ሽታ መጥፎ ነው። ማረማዊት ብትግደረደርም ኮልን ብርጭቆዋን ከመሙላት አላገደቻትም። በልተው ከጨረሱ በኋላ ማረማዊት እጆቿን ልትታጠብ ወጣች። በዚሁ ቅስፈት ኮል በፍጥነት ቦርሳዋን በርብራ አንድ በላስቲክ የተቋጠረ ዱቄት መሰል ነገር አወጣችና ማንም እያያት እንዳልሆነ ካረጋገጠች በኋላ በማረማዊት መጠጥ ላይ በፍጥነት ነስነሳ ደባለቀችው። ከጥቂት ደቂቃዎች ቆይታ በኋላ ማረማዊትና ሎዛ ተከታትለው ገቡ። ልጄ ብርጭቆ ይዘሽ ነይና ጠጪ፣ ዛሬማ ማንም እንኳን መጠጥ ሌላም ሊከለክልሽ አይገባም አለች ማረማዊት ብርጭቆዋን አንስታ እየተጎነጨች። ካልሆነ እንቺ ከኔ ጋር እንጠጣ። በዚህ ጊዜ የኮል አይኖች ተበለጠጡ። ቢቀርባትስ አይሻልም ማርዬ? በእንግዶቿ ፊት ደግሞ ሰክራ ትንገዳገድ። ካልሆነ ከፈቀድሽልን በኋላ ከኔ ጋር ወጥተን እንጽናናለን አይደለም ሎዛ? ኮል አይኗንም አፏንም በልጥጣ ወደ ሎዛ ዞረች። ልክ ብለሻል ኮል፣ አሁን ጠጥቼ የሰካራም የመሰለ አፌን ለእንግዶቼ ሁሉ መጋበዝ አልፈልግም። በዛ ላይ ጉንጬን የሚስመኝ በርክቷል። እሱማ ለምን እንደሆነ ግልጽ ነው። እሱን የመሰለ ጉንጭ እንኳን ወንድ ሴት ቢያልፈው ጥሩ አይሆንም? ኮል ግራና ቀኝ ለተቀመጡት ልጆች እናት ራሷን እስኪቀነጠስ ልጅና እናት ራሷን እስኪቀነጠስ አወዛወዘችና በረጅሙ ተነፈሰች። እዛና ማረማዊት ንግግሯን በሳቅ አጀቡት። ይገርማል አለች ማረማዊት ብርጭቆዋን ጨልጣ እየተነሳች። በዚህ ዘመን እንዲህ የሚተሳሰብ ጓደኛ መገኘቱ ይደንቃል። በሉ ተጫወቱ፣ እኔ ወደ እንግዶቼ ልመለስ። ልክ ነሽ ማርዬ፣ ለሽታው እንዲበቃል። ኮል የጭንቀት እስትንፋሷን በረጅሙ ለቃ ብርጭቆዋን አንስታ ወይኗን ግጥም እያደረገችው ወደ ሎዛ ዞሯ ሜሌክን አናገርሽው ስትል ጠየቀቻት። አላናገርኩትም። ያምሻል? ልኮሽ ነው ማለት ነው የመጣሽው? ሎዛ፣ እኔ የእርሱ ተላላኪ አድርገሽ ከቆጠርሽኝ ያዝናለሁ። እኔ የመጣሁት የደስታሽ ተካፋይ ለመሆን ብቻ ነው። እንደ ተላላኪ ከቆጠርሽኝ አሁን ወደ መጣሁበት ብመለስ ይቀለኛል። ቻው። ኮል ተንደፋድፋ ተነሳችና ቦርሳዋን ነጥቃ እየተጣደፈች ወደ በሩ ለማምራት ስትሞክር ሎዛ እጇን ለቀም አደረገቻት። ኮል እንደዛ ማለት አይደለም፣ ይቅርታ። ኮል ለእኔ ጥሩና መልካም ነገሮችን እንደምትመኝልኝ ያውቃለሁ። ምን መሰለሽ? ሎዛ ተንተባተበች። በእርግጥ መልካም ትመኝልኛለች ሲል ህሊናዋ ጠየቃት። ምንሽ ከምኗ ይገጥማል? መልሶ ደግሞ ለምን እንደዚህ ትጠራጠሪያለሽ? ከዚህ በፊት ያደረገችሽ ነገር ምን አለ ሲል ወቀሳት። ኮል ዛሬ ልክ አይደለም አለች ሎዛ እጇን እንደጨበጠቻት። ልክማ አይደለሽም፣ የተመረቅሽ ሳይሆን የተገረፍሽ ነው የምትመስይው። በደህና ነው? ኮል ቅጭም ብላ ተመለከተቻት። እንዲያውም አለች ሎዛ ወደ ኮል ጆሮ እየተጠጋች፣ ይዘሽኝ የትም እንድትሄጂ ይፈልጋለሁ። ጥቂት ከእንግዶች ጋር እንሆንና እንወጣለን። ሜሊክን ልደውልለትና ቀጠሮ ላስይዘው። እንደፈለግሽ። ሎዛ ፈገግ ለማለት ሞከረች። ኮል ከምኔው ቂሟን እንደረሳች ገረማት። ፖለቲከኛ መሆን የነበረብሽ አንቺ ነበርሽ አለች ሎዛ በልቧ። ሎዛና ኮል ጥቂት ከእንግዶች ጋር ሲጫወቱ ቆዩና እንግዳው ከውስኪውም ከቢራውም ቀማምሶ መጨፈር ሲጀምር ቀስ ብለው ሹልክ ብለው ወጡ። እርምጃ 4 ሳክረው ከቀሩት ጥቂት እንግዶች በስተቀር ሁሉም እንግዳ ተሸኝቷል። የወዳደቁ ባዶ ጠርሙሶች ግቢውን ሞልተውታል። በወጥ የዳከሩ ሳህኖች በየጥጋ ጥጉ ተሽኮትኩተዋል። ማርያማዊት ጎንበስ ቀና ስትል የዋለችበት ወገቧ በመቅመድመዱ የተዝረከረከውን ዕቃ ሁሉ የመሸካከፍ አቅም ስለካዳት ባለበት ልትተው ወስናለች። አቅም ከመክዳት አልፎ ሰውነቷ እየተንቀጠቀጠ ጉልበቷ እየተብረከረከ መጥቷል። እንኳን ሳህን ለማጠብ ገላዋን ለመታጠብ እንኳን ሰንፋለች። ይልቁንስ ልጇ ለማዕረግ የመብቃቷን ደስታ እያጣጣመች አድራ በነጋታው ለማሰናዳት አቅዳለች።
በመሆኑም እንደምንም ገላዋን ተለቃልቃ ከወጣች በኋላ ወደ ሳሎን አመራች። ናጊብን ሳሎን ውስጥ አቀርቅሮ አገኘችው። ምን ነው ናግ፣ ምን ሆነሃል? አለች የተደፋ አንገቱን እያሻሸች። በደስታ ቀን ታቀረቅራለህ? ምን ነው የኔ ጌታ፣ ምን ነው? ናጊብ ቀና ብሎ ተመለከታት። ድምፃዊያው የድሮ ነው፣ ጥሩ ሙዚቃ። 2 ልጆች ወልዳ ብታሳድግም መልኳም ቁመናዋም አልተለወጠም፣ ያው ነው። ፊቷን ማርያት አልዋጣውም፣ ሆዷ ላይም ቦርጭ አልተከመረም። በፎጣ ፀጉሯን እያደራረቀች በአትኩሮት ተመለከተችው። አይኖቿ ሰርስረውት ገቡ። የሎዛ ታናሽ ወንድምና የ14 ዓመቱ ሁለተኛ ልጃቸው ኮሬብ ወደ መኝታ ቤቱ ገብቶ እንደተለመደው በሩን ቀርቅሯል። ሎዛ ግን ትተኛ አያውቅም። ናጊብ ምናልባት ተኝታ ይሆናል ብሎ አስቧል። አይኖቿን በፍቅር ሰርስረው ከሚያዩት የማራማዊት አይኖች ላይ መንቀል አልቻለም። ልክ እንደ ድሮ ያዩታል። አይኖቿን ሲመለከት ሁልጊዜም ወደ መጀመሪያ ይወስዱታል። ከሳምንት በፊት የተዋወቃት አዲስ ፍቅረኛው እንጂ ላለፉት 26 ዓመታት አብረው በትዳር የቆዩ አትመስለውም። ማራማዊት ለናጊብ ሁሌም አዲስ ናት። ከ26 ዓመታት በፊት በእግረ ህሊናው ተጉዞ ራሱን የበሽተኛ አልጋ ላይ ያገኘው። ቦታው አዲስ አበባ ጥቁር አንበሳ ሆስፒታል ነበር። በወቅቱ የህግ ተመራቂ ተማሪ የነበረው ናጊብ ዩኒቨርሲቲ ውስጥ በተነሳ ረብሻ ቆስሎ ሆስፒታል ገብቶ ነበር። ከተደረገለት ሕክምና በኋላ ከሰመመኑ ሲነቃ አንዲት ተለማማጅ ነርስ እየተቁለጨለጨች ስትመለከተው ደረሰባት። ልብ የሚሰቀጥጥ ፈገግታ የለገሰችው ይህች መልአክ የምትመስል ነርስ ማራማዊት ነበረች። ናጊብ ወዲያውኑ እንዳያት ነበር ፈዞ የቀረው። እያደረም ድኖ ከሆስፒታል እንዳይወጣ መመኘት ጀመረ። ገመምተኛው ናጊብ አልጋው ላይ ሆኖ እሷ የምትመጣበትን ሰዓት መጠባበቅ ስራው ሆኖ ታረፈ። እርሷም ሳትመደብ ጭምር ናጊብ ወደተኛበት ክፍል ዘው ማለት ጀመረች። ሁለቱም ሳይነጋገሩ በአንዳች በማይቋቋሙት ኃይል ይሳሳቡ ጀመር። ናጊብ በዚህ ሁኔታ ውስጥ ሆኖ ከሆስፒታል የሚወጣበት ቀን ደረሰ። ሆኖም ማራማዊት በዚህ ሰሞን ወደተኛበት ክፍል ዝር አላለችም ነበር። ናጊብ ነርስ ባየ ቁጥር ሲደነግጥ ውሎ አድሮ አልወጣም የማይለው ነገር ሆኖበት ተስፋ በመቁረጥ ከጥቁር አንበሳ ሆስፒታል ሲወጣ ከኋላው አንድ ድምፅ ጠራውና በድንጋጤ ዞረ። ማራማዊት ነበረች። ሊወጣ አካባቢ መታ ስለማታውቅ ሆዷን ባርባር ሲለው ውሎ አድሮ እንዲያውም ከዚያ በኋላ እንደማትመጣ አምኖ ተስፋ በመቁረጥ ነበር ከሆስፒታል እየወጣ የነበረው። በል እግዚአብሔር ይማርህ አለችው ወደ እርሱ እየቀረበች። በደንብ ተሽሎሃል? መሻኑንስ አልተሻለኝም፣ እንዲያው ብሶብኛል አላት ለመንቀጥቀጥ እያቃጣው። ታዲያ ለምን ለዶክተሮች ነግረሃቸው ቆይተ በደንብ አትታከምም? እነሱማ ድነሃል ብለው መውጫ ጽፈውልኛል፣ እኔ ግን አልዳንኩም። ችግሩ ህመሜ ለእነሱ የሚነገር አይደለም። የዶክተር የማይነገር ህመም? ማራማዊት ፈገግ አለች። ከዚህ በላይ ልነግርሽ የምችለው ነገር የለም። ስለረዳሽኝ አመሰግናለሁ። እንደገና እንደማይሽ ተስፋ አለኝ። ውለታሽን የመክፈል እድሉን ባገኝ ደስ ባለኝ ነበር። ዋናው ያንተ መዳን ነው። እኔ ያደረግኩልህ ነገር የለም። ተለማመጅ መሆኔን ሳልደብቅ ነግሬህ አልነበረም? እንኳንም ተለማመድሽብኝ። ማርያማዊት ክትክት ብላ ሳቀች። ስታስቅ በእኔ ያልተለማመድሽ በማን ትለማመጃለሽ? የሚታየኝ ነገር የምትረጃቸው ሰዎች ናቸው። ብዙዎቹ ታካሚዎች እኮ ተማሪ እንዲነካቸው ቀርቶ ወደ ተኙበት እንዲገባ እንኳን አይፈልጉም። አንተ ግን ቅን ታካሚ ነበርክ። መቼም ስትመረቅ ጥሩ ዳኛ እንደሚወጣ ጥርጥር የለኝም። አንቺም ጥሩ ነርስ እንደምትሆኝ አልጠራጠርም። ብቻ ግን እንደገና አግኝቼሽ ውለታሽን ብከፍል ደስ ይለኝ ነበር። ስልክ እንዳልሰጥሽ የባላገር ልጅ ነኝ። ቤተሰቦቼ እንኳን የስልክ እንጨት እንኳን አይተው የማያውቁ ገጠሪዎች ናቸው። አንቺ ግን አዲስ አበባ እንደሆንሽ ነግረሽኝ ነበር። ቤታችሁ ስልክ ገብቶ ከሆነ በተሰጪኝና ብደውልልሽ ደስታው አልቻልኩት አለና ናጊብ በሀፍረት ቃቀረቀረ። ባትለውም አለችና ማራማዊት
ከነጭ ጋውኗ ኪሷ ቁራጭ ወረቀት አውጥታ ሰጠችው። አመጣጤም ስልኬ ልሰጥ ነበር፣ አባቴ ሞገደኛ ስለሆነ እንዳታበዛው እንጂ ደውልልኝ አለችውና ወደ መጣችበት ተመለሰች። ናጌ ማራማዊት በሰጠችው ቁራጭ ወረቀት ላይ ስንደዶ የመሰሉትን ቁጥሮች ያጠናቸው ጀመር። 11 57 68 ቁጥሮቹ ወረቀቱ ላይ እንደ ቆሎ ተንሸራተው ይወድቁ አሊያም እንደ እፉይ ገላ ነፋስ ይውሰዳቸው ይመስል እየተስገበገበ አጠናቸው። በህይወት እስካለ እነዚህን ቁጥሮች አይጠፉበትም። ጣቶቹ ደግሞ የመቷቸውና አሁን ከፊት ለፊቱ ቆማ ጭንቀቱ ያስጨነቃት ሴት በእቅፉ ያስገቡለት እነዚህ አስማተኛ ቁጥሮች ናቸው። ናግ አናግረኝ እንጂ ምን ሆነሃል? የማራማዊት በድካም በጭንቀት የተሞላ ድምፅ ከሰጠመበት የትዝታ ባህር መንጥቆ አወጣው። አይኖቿ ላይ ተጣብቀው ሲቀሩ ከፊት ለፊቱ በርከካለች። ምን ነክቶሃል? አይኖቿ መልስ ፍለጋ አይኖቹ ላይ ተንገዋለሉ። ሕክምና አስፈልጎ ይሆን እንዴ? ልለማመድብህ? ቢቸግራት ፈገግ ለማለት ሞከረች። ሁልጊዜም ናጌም ጾታዊ ነገር ሲያሻው ነርሶና ስትለማመድበት ወደ ነበረበትና ወደ መጀመሪያ የፍቅር መብረቅ ብልጭታ ስለሚወስደው ተለማመጅብኝ የሚል ልማድ አለው። እርሷ ፍላጎት ካላት በደንብ ትለማመድበታለች። ፍቃደኛ ካልሆነች ወይም የሴቶች ጉዳይ ላይ ከሆነች ደግሞ ክሊኒክ የታሽጓል ትለዋለች። ይገባዋል። ዛሬ ግን ተለማመጅብኝ ልለማመድብሽ አላላትም። በጭንቀት ከተወጠረ ፊቱ ላይ ቁልጭ ያሉት አይኖቹ ፈጠው ብቻ ይመለከቷታል። ከመጠጡ አብዝተ ነው አለችው ወደ አፉ እየተጠጋች። አሸተችውና እግረ መንገዷን ከንፈሩን ሳመችው። ከንፈሩ ሳይቀር ከፍም እንደገባ ቢላዋ ግሉ አቃጠላት። ሁዲና መኝታ ቤት ግባና አረፍ በል። እጁን ይዛው ተነሳች። እርሱ ግን ተከትሏት አልተነሳም። ሂጂና ግቢ፣ እኔ ቆይቼ እመጣለሁ አለ ናጌ ባሻቅቦ እየተመለከታት። አልሄድም፣ በፍጹም የተፈጠረውን ነገር ካልነገርከኝ አልሄድም ድርቅ አለች። ማርያማዊት እዚህ ደረጃ ከደረሰች እንደማትመለስ ያውቃል። ቢነግራት ደግሞ ያልብ ድካሟ አዝለፍልፎ ይጥላታል ሲል ሰጋ። ከስራ ጋር የተያያዘ ችግር አጋጥመኝ ነው ማር አላት ድርቅ ማለቷን አይቶ። የተለመደ ጉዳይ ነው። ድርቅ ስለምትል ነዋ። ኧረ ተው ናጌ በረተው። እስኪ አንተ ማነህና ነው ከሁሉም ተለይተ ብቻህን ነገሮችን የምትጋፈጠው? እስኪ ንገረኝ። ማንም ማንነቴ እንዲነግረኝ አልፈልግም። እስኪ ንገረኝ። ማንም ማንነቴ እንዲነግረኝ አልፈልግም። ማንነቴን ራሴ ያውቀዋለሁ። ይኸው ጀመረ። ለመሆኑ ማን አለኝ ብለህ ነው ሀገሩን ሙሉ አሽቃባጭ በሞላበት ሁኔታ ብቻህን የምትቆመው? ብቻዬን ቆሜያለሁ ማለት ብቻዬን ነኝ ማለት አይደለም። ስለ ስንዴው እንጂ ስለ እንክርዳዱ አስቤም አላውቅም። ስንዴው እስካለ ድረስ እንክርዳዱ መለቀሙ አይቀርም። አቤት አቤት! ማራማዊት ከንፈሯን አሸራመመች። ያለንበት ጊዜ እኮ ከስንዴ መሀል እንክርዳድ የሚለቀምበት ሳይሆን ከእንክርዳዱ መሀል ስንዴ የሚፈለግበት ነው። ታዲያ እንክርዳድ እንሆን እያልሽኝ ነው? ማራማዊት ከመች ጀምሮ ነው እንዲህ ማሰብ የጀመርሽው? ናጊብ ሀሳብህ እኮ ይገባኛል። ማንነትህንም ጠንቅቄ ያውቃለሁ። ተልከስከስ እያልኩህም አይደለም። ሆኖም ዘመናችን እንደ ሰንበሌጥ አጎንብሰን ክፉዎችን የምናሳልፍበት እንጂ ቀጥ ብለን ብቻችንን የምንቆምበት አይደለም። አንተ እኮ ችግር ፍሬን እንደበጠሰ መኪና ከመጣው ነገር ሁሉ መላተም ነው። ያለንበት ጊዜ ድቅድቅ ጨለማ እንደሆነ ዘነጋኸው። ጨለማ ደግሞ የጅቦች ነው። ጅቦች ለቃቅመው እስኪሄዱ ድረስ። ሲነጋማ ማንም ይነሳል። ጀግና ሰው ማለት ማለዳ ተነስቶ ሰዎች ባነጉት አጥቢያ የሚያቆም ሳይሆን ሌሊቱን የሚያነጋ ነው። አንተ ሰውዬ በጠና መዋል በል። ጎፈሬን አበጥረ ጫካ መግባት እንደቀረ ታውቃለህ? አንተ እኮ ዳኛ እንጂ የነፃ አውጪ ግንባር አባል አይደለህም። ምንም እንኳን የተለመዱ የፖለቲከኞች ተጽዕኖ እንዳለብህ ባውቅም ማለት ነው። እነሱ ብቻ አይደሉም፣
ሌሎች ጅቦችም አሉ። አላስጨረሳት። ቀጥሎ ግን ሳያስበው የፈራውን ነገር አመለጠው። ይኸው ዛሬ ከጅቦች አንዱ የሆነውን መንገድ ላይ ያገኘሁት። ሞት የበየንኩበት ጅብ በጠራራ ፀሐይ ሰው ተፈቶ በዓይኔ በብረቱ አየሁ። ሲያሳድደኝ ዋለ። ዶዶ ዶዬ ተፈቷል። ዶዶ ዶዬ ዶዬ ማራማዊት እግሯ ካዳት። አይኖቿ ወደ ቅንድቧ ተላጉ። ተዝለፍልፋ ወለሉ ላይ ተነጠፈች።